ሰላም ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። የሚዲያ ድምቀቶች መጡና ማለት ነው። በጣም ደስ ብሎኛል። እንኳን በሰላም መጣችሁ። እንደዚህ ፍቅራችሁ ተመልሶ እየሳቃችሁ ስላመጣችሁ በጣም እግዚአብሔርን ደስ ብሎኛል። እና የውላችሁ ማለት ነው ለልጆቹ ባካችሁ ቪዲዮ ይውለት ማለት ነው። እኛ ሰዎች ወሬ ነው የምንፈልግ ማለት ነው። እነሱ ጸብ ላይ ሲሆን ከሀሚ አፍ ውስጥ ምን ወጣ፣ ከብሩክ አፍ ውስጥ ምን ወጣ እርስ በራሳችን ለመበሻሸቅ ማለት ነው። እና ያንን ለብሩኬ ለሀይሚ አስቤን አይደለም። በቃ እርስ በራሳችን ብሩኬ እንደዚህ ያለ ብሩክ ሀይሚ እንደዚህ ያለች ብለን ነው እንጂ ለነሱ እድገት ለነሱ አንድነት የምንፈልግ ሰው የለም ማለት ነው። እና የምር የነሱ አንድነት የነሱ እግድ እንደሚያደጉ የምትፈልጉ ከሆነ እንደዚህ ውሃ እየጠጡ ራሱ ቡና እየጠጡ ራሱ ቢመጡ እንደ በፊቱ ይውላት ማለት ነው። ያ ጸብ ላይ ያለ ቫይራሉ እንደሚወጣ አሁንም ይውጣለት ማለት ነው። ይውለት እሺ። እና ይውለት እግዚአብሔርን እና እነሱም መቼም እኮ አይጣሉም፣ መቼም አይለያዩም። ታውቃለሽ፣ ልብሽም ታውቃለሽ፣ ልባችን ይናቃል። ግን ለማበሻሸቅ እኛ እርስ በራሳችን ማለት ነው። እና ሀይሚ እንደዚህ ቡርኬ እንደዚህ ብለን ነው እንጂ ለእነሱ አስበን አይደለም። ለእነሱ አስባችሁ ከሆነ ቪዲዮ ይውለት በቃ። የምር የፈለጉ ነገር እየተጫወቱ እንደፈለጉ ራሱ እየሆኑ ከመጡ ይውለት በቃ፣ እንደ በፊቱ ይውለት። እነሱ ራሱ እኮ ያጸብ ነው እንደሚፈልጉ ብሎ ድራማ ይጀምራሉ። ግን አንቺ እዚህ በቃ በፍቅር እየመጡ ከሆኑ በቃ ሰው ይሄንን ነገር ነው የሚወድ ያል እኮ። አሁን የዛሬ ቪዲዮ ምን ያህል ወጣ ቫይራሉ እንዴት ሆነ ብሎ የነሱ ስራ የነሱ እንጀራ ስለሆነ ያሉ። ስለዚህ ይውለት በቃ ና ይውለትና እንደዚህ እንደሚቀጥሉ እናረጋለን ማለት ነው። በፍቅራችሁ እንደዚህ እየሳቁ ቢመጡ ውዴት ይሄ ነው የምፈልግላሉና እባካችሁ ቪዲዮ ይውለት ማለት ነውና በጣም ደስ ብሎኛል እንደዚህ ስቆ ስለመጡ እግዚአብሔርን። እና ሀይሚ ደግሞ ግምቷ ማለት ነው እና ምን አለች? ሰው ይሆናል ሰው ይሆናል እኛ ዘመድ ይሆናል ምናምን ስትል ማለት ነው። ባትገመች ይሻልሻል ነበረ ማለት ነው ሀይሚ። እና በዚህ አጋጣሚ እኔ ውሻ በጣም ነው የምፈራ እግዚአብሔርን። ድመት ነው የምወዳት እንጂ ውሻ አልወዳትም፣ ፈራለሁ ማለት ነው። እንደ ሀይሚ ነኝ። ነከሰችኝ እኔ ከዚህ በፊት ማለት ነው። በህፃንነቴ ውሻ ነከሰችኝ። ለዛ ነው የምፈራው። ለዛ ነው ማለት ነው። እና ሀይሚ ዛሬ በቃ ስትደነግጥ እኔ ራሴ ከሷ ጋር ደነገጥኩ ማለት ነው። እና እኔ ደግሞ ምንድነው የሚያስደነግጥን በቪዲዮ እና በጣም ነው የምፈራው። እና ሀይሚዬ ቻይ ልሻለሁ በሙቅ ውሃ ነው ምናምን ነው የምትታጠብ ምናምን አለ ወንድሜ ማለት ነው። ስለዚህ ቻይ ሀይሚዬ ምንም ማድረግ አይቻልም። ወይም ደግሞ ለሷ ብሎ ሰው ይቀጥራል። ከዛ ሶስት ትሆናላችሁ ማለት ነው። እሱ ሲሄድ እቺ ውሻ ላይ እንደ ጤንቸሎቹም አሉ። እነሱም አወሩም እንጂ አታወራም። ለምንድነው ብሩክ ሰው አምጣላት እንጂ ሰው ይሻላል እንጂ ከውሻ ከምንም ማለት ነው ከሷ ጋር የሚያወሩ። ግን ጥንጥዬ ሰው ከሆነች ነው እንጂ ትልቅ ከሆነች ደግሞ ሀይሚ አታስቀምጥም። ከዚህ በፊት ራሱ ፍፄ ሰራተኛ ነው ምናምን ብሎ ያመጣ ጊዜ ማለት ነው እንዴት እንደሆነች ማለት ነው። እና ትንጥዬ ልጅ አምጣላት በቃ። ትልቆቹ አይታመኑም እና ማለት ነው ወንድሜ። ሌላ ጥንጥዬ ልጅ አምጣላት ማለት ነው። በጣም ጥንጥዬ ሳይሆን የአምስት አመት የሰባት አመት እንደዚህ የዘመዶች ምናምን ነው እንጂ። እና በጣም ደስ ብሎኛል። እንደዚህ ቀጥሉበትና በዚህ አጋጣሚ ማለት ነው የሰኒዬ ዩቱብ ስሪ እንደዚህ አርጊ በቃ ቲክቶክ ላይ እንዳትጨኝ ምናምን ብላችሁ እኔን እያበረታታችሁ የነበራችሁ በውስጥም እንደዚህ አርጊ ብላችሁ እኔን እያበረታታችሁ የነበራችሁ ሰዎች በጣም በጣም ከልብ በጣም እግዚአብሔርን በጣም አመሰግናለሁ። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ እግዚአብሔርን ማለት ነው። እና የቪዲዮዬን ራሱ አይታችሁ ዩቱብ ላይ ሰኒ እንደዚህ አርጊ ብላችሁ በውስጥ የነገራችሁ ሰዎች በጣም አመሰግናለሁ። እና ቀስ በቀስ እየለመድኩ ሄዳለሁ። ካሁን በኋላ ቲክቶክ ላይም አልጭንምና እዚህ ዩቱብ ላይ ነው የምጭን ማለት ነው። እንትን ነው በቃ እየለመድኩ ሄዳለሁ። እሺ ምንድነው የሚያስቸግረው? ይሄ ታፔሉ ላይ ምናምን ማለት ነው። እና እሱን እየለመድኩ ብዙ የነገራችሁ ሰዎች አላችሁና በዚህ አጋጣሚ በጣም አመሰግናለሁ። እየለመድኩ ሄዳለሁ። ለሰው መልካም እንደምታስቡት ለእናንተ ደግሞ ፈጣሪ መልካምን ያስባላችሁ እላችኋለሁ። እግዚአብሔርን አንዳንድ ሰዎች ማለት ነው እግዚአብሔር ንጹህ ናቸው፣ ልባችሁ ንጹህ ማለት ነው። ለሰው መልካም የምታስቡ የሰው እርገት የምትፈልጉ እግዚአብሔርን እኔ እንጃ ሁሉም ሰው እንደ አንዳንድ ሰው ቢሆን ማለት ነው በጣም ነው ደስ የሚለኝ እግዚአብሔርን። እና
በጣም አመሰግናለሁ። ከልቤ ነው ማለት ነው። ከልቤ እና እየለመድኩ ደግሞ ሄዳለሁ እና አበረታቱኝ። ሌሎቹም ደግሞ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ እና ኮሜንትም ስጡኝ እና አበረታቱኝ እላችኋለሁ። ካሁን በኋላ ቲክቶክ ላይ አልጭንም። ቢያንስ በቀን አንድ ጊዜ ዩቱብ ላይ ራሱ ብጭን በጣም ደስ ይለኛል ማለት ነው። ግን ማውራት የምፈልግ በቃ በጣም መስነን በጣም የሚያስቅ ነገር ምንም በደንብ ማውራት እችላለሁ። ግን ወደ ዩቱብ እያስኬደኝ አይደለም እና እየለመድኩ ሄዳለሁ። ወደ ዩቱብ ማምጣት እፈልጋለሁ እና ከጎን የሆናችሁ እንደዚህ አርግ ያላችሁ ሰዎች በጣም አመሰግናለሁ። ደጋግሜ እኔ ቃላት የለኝም። ለእናንተ ፈጣሪ ደግሞ መልሶ መልካም እያስባችሁላችኋለሁ። እና ወንድሜ ደግሞ ስም አውጡለታል ለውሻ ማለት ነው። በዚህ አጋጣሚ አውጡለት እሺ። እኔ ምን እንዳልኩ ማለት ነው ኮሜንት ላይ በለጡ ማለት ምን ማለት ነው? እናንተ በለጡ አልኩና ሳኩ ማለት ነው። ምን ማለት ነው? እኔ አላቅም፣ ትርጉሙን አላቅም። በለጡ አልኩ ዝም ብዬ ምላሴ ላይ የመጣ በለጡ ምንድን ነው? እና እሺ አሁን እቺ ውሻ ጤንቸሎቹን በለጠች ማለት ነው። እንዴት ነው እስቲ ነገሩ? እኔ አላቅም። ዝም ብዬ መጣልኝ አረኩ ማለት ነው። እና እስቲ ኮሜንቱ ላንብብ ማለት ነው። እጄ ሰዎቹ ወጡለት እንዴ እና የሚለቀው ታትሮች ሰጣች። እኔ አልችልም ማለችና እኔ በለጡ አወጣውለት ማለት ነው። እና ለማንኛውም ማለት ነው ታጥባለሽ አለሽ ሀይሚ ሙባሙ ቆሃ ነው ምናምንና ለእሷን አይተን ለእኔ ጊዜ አሰጥም ማለች እና ካልሆነ ማለት ነው ወርውሪ ይቅርታ አድርግልኝና ማለት ነው። እኔ ውሻ አልወድም። እግዚአብሔርን ይቅርታ አድርጎልኝ ውሻ የምትወድ ሰዎች ማለት ነው። እና አልወድም፣ የምሬ ነው። እኔ ውሻ አልወድም። እና በሃይማኖትም እኮ ሆነ ነገር አለ። እነዚህ ውሾቹን ላይ ያሉ መሰለኝ እንጂ ሌሎቹ ውሻ እኮ በሃይማኖት ራሱ እኔ በቃ በጣም የምትደብ ድመት ናት እንጂ ውሻ እንትን ናት አልወድም። በቃ በሃይማኖት ራሱ እንትን ናት። ስለዚህ ማለት ነው ውሻ የምትወዱ ሰዎች ቅርታ አድርጎልኝ እንደዚህ ስላችሁ ማለት ነው። ካልሆነ ማለት ነው አይምዬ ለአንቺ ጊዜ ካልሰጠሽ ወንድሜ ወርውሪ እሺ። ውሻውን ደብቀሽ ወርውሪ ወይንም ደግሞ ለሰው ስጭና ጠፋች ወጣ ጠፋች ወይ ምን እየመከርሽ ነው ብሎ ግን እና ቤተሰብ ውሃ ለመጠጥ እና የኔ ውዶች ማለት ነው ውሃ እየጠጣው ነውና ስላችሁ ማለት ነው። ምንድነው እየበላሽ ነው እንዳትሉኝ፣ ውሃ እየጠጣ ነው። ውሃ እየጠጣው ቪዲዮ መስራት ነው እንጂ አይቻልም። እሺ ውዶቼ አይቻልም። ውሃ እየጠጣሽ ወተት እየጠጣሽ መሆን ነገር ምናምን እየጠጣሽ ቆሎ ምናምን ካለ እየበላሽ ቪዲዮ መስራት ነው እንጂ ዝም ብለሽ ልልል ማለት ነው ጉሮሮሽ ይደርቃል። እሺ በዚህ አጋጣሚ ማለት ነውና ውሃ እየጠጣው ነበርኩና ይሄ ነው የምላችሁ የኔ ውዶቼ። እና አበረታቱኝ፣ ላይክ አርጉን፣ ሼር አርጉልኝና ሰብስክራይብ አርጉኝና አበረታቱኝ ማለት ነው። የኔ የመዳም ቅመም ነኝ። አዎ እና ሀገር ስገባ ከመላጣ ባሌ ጋር ይመጣሉ ማለት ነው። እሺ አዎ እያሳያችሁ ፕራንክ እየሰራው ባሌን አመጣችኋለሁ እና ስለዚህ አሁን ላይክ ሼር ሰብስክራይብ አርጉልኝ የኔ ውዶቼ። ይሄ ነው የምላችሁና ይሄ ነው የምላችሁ። እስከ ነገ ድረስ ደግሞ በሰላም ይደሩልኝ። እስከ ነገ ያስገናኝኝ። የነገ ቪዲዮ ላይ ያገናኝኝ። አማርኛም ጠፋብኝ እና ኢንሻአላ ማለት ነው በኦሮምኛና በአማርኛ ለስራ ማለት ነው። እንደዛ ካላችሁ ንገሩኝ ኮሜንት ስር፣ ግማሽ በኦሮምኛ ግማሽ በአማርኛ ማለት ነው እያቀላቀልኩ ማለት ነው። እንደዛ ካልሆነ ነው እንጂ አማርኛ ጠፋብኝ እያጠረብኝ ሄዳል። ለምን እንደሆነ አላውቅም። ግን እኮ ከአማርኛ የምችሉ ልጆች ጋራ ነው እኮ የሚውለን ቲክቶክ ላይ። ስለዚህ በኦሮምኛም በአማርኛም አውሪ ካላችሁ ሰዎች ንገሩኝና እፈተፍታለሁ ማለት ነው። እሺ ፍትፍት ነው የሚያደርግ በደንብ ማለት ነውና ምንድነው ቅመማ ቅመም ሁሉም ጨማምሬ በኦሮምኛም በአማርኛም ፍትፍት ነው የሚያደርግ ማለት ነው። እነሱ ቪዲዮ የሚለቁ ላይ ፍትፍት እናንተ የሚያስቅ እናንተ የሚያስናና ነገር በቃ ጭንቅላቴ ላይ የመጣው ሁሉም ለእናንተ እፈተፍታለሁ። ስለዚህ እናንተ ከእናንተ የምጠብቅ ምንድነው አበረታቱኝ፣ ላይክ አርጉ፣ ሼር አርጉልኝና ሰብስክራይብ ማድረግ ብቻ ነው። ኮሜንት ስር የተሰማችሁ ነገር ንገሩኝ። እኔ ደግሞ ለእናንተ እመልሳችኋለሁ። እኔ ውዶቼ፣ የኔ ጀግኖቼ፣ የኔ ምርጦቼ እና ይሄ ነው የምላችሁ። ደህና ደሩልኝ።